ይህ የምታደምጡት ድምፅ በሰዋዊ ኪን ከተሰራ የሙዚቃ መሳሪያ የሚወጣ የድምፅ ቅንብር እንዳይመስላችሁ። ይህ ከዓለመ ሳተርን ወደ ሰፊው ህዋ የሚለቀቅ የሳተርን ተአምራዊ የራዲዮ ሞገድ ልቀት እንጂ ለዘመናት በጨለማ ውስጥ በሰላም የሚንሳፈፍ የብርሃን አክሊል ያለው ይህ ወርቃማ ግዘፍ በፀሐይ ምህዋራዊ ስርዓት ውስጥ እስከ እውቀት ቀኖች ድረስ ትዕንግርታዊ ውበት ነበር። ነገር ግን ይህ ውበት ፍጹም አስደናቂ ወጥመድ፣ ተአምራዊውም ጸጥታ የርቀት አመክንዮዊ ውጤት ነበር። ግዘፍ አካሉ በከፍተኛ ፍጥነት የሚሽከረከር የሃይድሮጅንና የሂሊየም ጋዞች ዑደት አስፈሪው አውሎ በሚነፍስበት ሳተርን ሰላም አይታወቅም። እንኳን ወደ ቀውሳዊው ዓለም ሐውክ ሳተርን በሰላም መጡ። የጥፋት አክሊል፣ የሞት ቀለበቶች ከምድር በርቀት የሚታዩት ሳተርን በፀሐይ ምህዋር ውስጥ ከህዋው የተጋባችባቸው እኛ ውብ ቀለበቶች በሁሉ ዘንድ እንደሚታመነው ወጥ ወርቃማ ክብ ሆነው በአንድ ሁለንተናዊ ግዘፍ አካል ያሉ ሰላማዊ የቃል ኪዳን ሰንደቆች ሳይሆኑ በማያባራ ሐውክ፣ በማይረጋ ቀውስ፣ በማያበቃ ግጭት ውስጥ ያሉ ከአሸዋ ቅንጣቶች እስከ ትላልቅ ተራሮች መጠን አካል ያላቸው ስለታም በረዶችና ትርምስ የነገሰባቸው የበረዶ አውሎ ነፋሶች ናቸው። እኚህ ፍርስራሾች በሰዓት 1000 ኪሎ ሜትሮችን በከፍተኛ ቀውስ ይጓዛሉ፣ ይጋጫሉ፣ ይፋጫሉ፣ ዳግመኛም ተመልሰው ይሰራሉ። ይህ የሩቅ ውበት፣ የቅርብ የማያበቃ ሁከት የሆነው የሳተርን አወዛጋቢው ቀለበት እንዴት ሊፈጠር ቻለ? ጥንተ ተፈጥሮ ከአንድ አስጨናቂ የግድያ ወንጀል ጋር የተያያዘ እንደሆነ ይታመናል። ዋነኛው መላምትም እንዲህ በማለት ይጀምራል። ከረጅም ጊዜ በፊት ምናልባትም ከቲታን መጠና አካል የምትበልጥ አንዲት ግዙፍ ጨረቃ የሮሽ ሊሚትን አልፋ ሚጠት ወደ ሌለበት ወደ ታላቁ የሳተርን ስበታዊ ክበብ ውስጥ ትገባለች። የፕላኔቷ ጽኑ መግነጢሳዊ ኃይልም የጨረቃዋን ክበብ በመቆራረጥ ውሳጣዊ አካሏን ከውጫዊ አካሏ ይለዩዋል። ያው የነበረችን አንዲት ግዙፍ ዓለም ወደ ትሪሊዮን የበረዶ ስብርባሪዎች ይቀይራታል። ይህ ዛሬ የምናደንቃቸው የፕላኔቷ ውብ ቀለበቶች ወጥ ሰላማዊ ቃል ኪዳኖች ሳይሆኑ የሞት ጨረቃ ብትን አካሎች፣ የጥፋት አክሊል፣ የሞት ዘውዶች ናቸው። የሳተርን እንግዳ ተፈጥሮ በቀለበቶቿ ብቻ ተወስኖ የሚቀር አይደለም። በእኛዋ ምድር የሰሜን ዋልታ አካባቢ ተፈጥሮ ቀጥታ መስመሮችን በህዋው ላይ ልትሰራ አትችልም። ከፍሉድ ዳይናሚክስ የተነሳ የተለያዩ ክብ ምስሎችን በህዋው ላይ ተፈጥራለች እንጂ። በዚህም ምክንያት አንድ ፀሐይ 3-4 ምስራቆች ያላት እስኪመስል ድረስ በአንድ ሰማይ 3 እና ከዚያ በላይ የፀሐይ መውጫ ምስራቆችን መመልከት በሰሜን ዋልታ አካባቢ እንግዳ ያልሆነ ነገር ግን አስደናቂ ክስተት ነው። በሳተርን ክበበ አካል በሰሜን ዋልታ ጫፍ ላይ አንድ ተአምራዊ ተፈጥሮ ይገኛል። ባለ 6 ማዕዘን ጂኦሜትሪ። ይህ እንደ ቤንዚን ሪንግ ተራ የሃይድሮካርበን ቦንድ አይደለም። እጅግ ግዙፍ መጠነ አካል ያለው የደመናና የነፋስ ስብስብ የሆነ የሃሪኬን ማዕበል እንጂ። እያንዳንዱ የ6 ማዕዘኑ ጎን 14500 ኪሎ ሜትሮችን ያህል ይረዝማል። በአጠቃላይ ስፋቱም 2 ያህል ምድሮችን መዋጥ ይችላል። በዚህ የ6 ማዕዘኑ ማዕከል ላይ የአውሎ ነፋሱ እምብርት ይገኛል። ይህም የአውሎ ነፋስ አይን በመባል ይታወቃል። ወደ 2000 ኪሎ ሜትሮች ያህል የሚጠጋ ስፋት ሲኖረው በሰዓት 300 ማይሎችን ወይም 540 ኪሎ ሜትሮችን በሚያዳርስ ፍጥነት ይሽከረከራል። ይህ ማለት በምድራችን ከምናውቃቸው ታላላቅ ሱናሚዎች 50 እጥፍ የሚበልጥ የሽክርክሪት ፍጥነት አለው ማለት ነው። ነገር ግን ይህ የሳተርን አውሎ በምድራችን ከምናውቃቸው ሱናሚዎች
በእጅጉ ይለያል። የምድራችን ሱናሚዎች ከሰፋፊ ውቅያኖሶች ላይ ከሚነሳ ሞቃት የውሃትነት የሚፈጠሩ ሲሆን የሳተርን አውሎ ግን ሙሉ በሙሉ ከባቢው ጋዝ በሆነና ውሃ በሌለበት ፕላኔት ላይ የሚፈጠር ነው። የምድራችን አውሎዎች በታላቅ ኃይል ከቦታ ወደ ቦታ የሚንቀሳቀሱ ሲሆን የሳተርን ባለ 6 ማዕዘን አውሎ ግን በሳተርን የሰሜን ዋልታ ላይ ብቻ ላለፉት አስርትና ምዕት ዓመታት ሲሽከረከር የኖረ ነው። ይህ አስገራሚ ክስተት ለመጀመሪያ ጊዜ በ1980ዎቹ በቮዬጀር መንኮራኩር የተገኘ ሲሆን ዳግመኛም ከ2004 እስከ 2017 ካሲኒ በተባለች መንኮራኩር በከፍተኛ ጥራትና ዝርዝር ሁኔታ ሊጠና ችሏል። የሳተርን ጨረቃዎችና የካሲኒ መስዋዕትነት። ግዙፏ ሳተርን በፀሐይ ምህዋራዊ ስርዓት ውስጥ የጨረቃዎች ንግሥት በመባል ትጠራለች። እስካሁን በተገኘው መረጃ ከ116 በላይ ጨረቃዎች በሳተርን ክበብ አካል ውስጥ ይገኛሉ። ከነዚህም መካከል የሥነ ፍጥረት ማእምራንን ቀልብ በልዩ ባህሪያቸው የሳቡ አስደናቂ ጨረቃዎች ይገኙባቸዋል። ታይታን የሳተርን ትልቋ ጨረቃ ስትሆን በግዙፉ ዩኒቨርስና በተአምራዊው የፀሐይ ምህዋራዊ ስርዓት ውስጥ የራሷ የሆነ ወፍራም ከባቢ አየር ያላት ብቸኛዋ ጨረቃ ናት። በውስጧም እንደ ምድራችን ወንዞች፣ ሐይቆችና ባህሮች ይገኛሉ። ነገር ግን በውስጣቸው ያለው ያ ፈሳሽ ውሃ ሳይሆን በከፍተኛ ቅዝቃዜ ምክንያት የፈሰሰ ፈሳሽ ሚቴንና ኤቴን ነው። ኤንሰላደስ ይህች ጨረቃ በውጭ በበረዶዎች የተሸፈነች ነገር ግን ከበረዶ ቅርፊት በታች ትልቅ ውቅያኖስ ያላትና በደቡባዊ ዋልታው ላይ ትላልቅ የውሃና የበረዶ ፏፏቴዎችን ወደ ህዋው የምትረጭ ናት። ይህችም ጨረቃ ከምድር ውጪ ህይወት ሊገኝባቸው ይችላሉ ተብለው ከሚገመቱ የፀሐይ ስርዓታችን ቦታዎች አንዷ ናት። የካሲኒ መንኮራኩር ታሪካዊ መስዋዕትነት። ካሲኒ እንደ ኢሮፓውያን አቆጣጠር በ1997 ተነስታ በ2004 ሳተርን የደረሰች እጅግ የተዋጣላት የናሳ የአውሮፓና የጣሊያን የጠፈር ኤጀንሲዎች የጋራ መንኮራኩር ነበረች። ለ13 ዓመታት ስለ ሳተርን የተለያዩ መረጃዎችንና ምስሎችን ስትልክ ቆይታ እንደ ኢሮፓውያን አቆጣጠር በ2017 ላይ ነዳጇ እያለቀ መጣ። በዚህ ጊዜ ነበር ማእምራን አንድ ትልቅ ውሳኔ ላይ የደረሱት። ካሲኒ ነዳጇ አልቆ ዝም ብላ እንድትንሳፈፍ ብንተዋት ከጊዜ በኋላ ከቁጥጥር ውጭ ሆና ህይወት ሊኖርባቸው ከሚችሉ ኤንሰላደስና ታይታን ጋር የምትጋጭበት አጋጣሚ ሊፈጠር ይችላል። ይህም ካሲኒ ከምድር ስትነሳ ጥቃቅን የምድር ባክቴሪያዎችን በውስጧ ይዛ ሊሆን ስለሚችል እኚህ ባክቴሪያዎች ንጹህ ከሆኑት ከሳተርን ጨረቃዎች ጋር በሚፈጠር ግጭት የጨረቃዎቹን ተፈጥሯዊ ሁኔታዎች ሊበክሉና ለወደፊት ለሚደረግ የህይወት አሰሳ እንቅፋት ሊሆኑ ስለሚችሉ ሳይንቲስቶች እኚህን ጨረቃዎች ከብክለት ለመታደግ ካሲኒን ወደ ሳተርን ከባቢ አየር ገብታ እንድትቃጠል ወሰኑ። መስከረም 15 2017 ካሲኒ የመጨረሻውን ጉዞ ወደ ሳተርን አደረገች። በከፍተኛ ፍጥነትም ወደ ሳተርን ከባቢ አየር እየገባች እስከ መጨረሻዋ ድረስ ስለ ሳተርን የአየር ስብጥር አዳዲስ መረጃዎችን ወደ ምድር ስትልክ ቆይታ በመጨረሻም እንደ ተወርዋሪ ኮከብ ፈንድታ የሳተርን አካል ሆነች። የካሲኒ መስዋዕትነት ሳይንሳዊ ግኝቶችን ከማበረከት ባሻገር ነው የሰው ልጅ ሌላ የህዋ አካላትን ላለመበከል ያለውን ጥንቃቄና ኃላፊነት በተግባር ያሳየ ታላቅ ክስተት ነበር። የካሲኒ መስዋዕትነት ሳይንሳዊ ግኝቶችን ከማበረከት ባሻገር ነው የሰው ልጅ ሌላ የህዋ አካላትን ላለመበከል ያለውን ጥንቃቄና ኃላፊነት በተግባር ያሳየ ታላቅ ክስተት ነበር።